አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያችኋለሁ። ሰላማችሁ እዚህ ተረፍረፍ በለልኝ። ለቤቴ እንግዳ ሆናችሁ ሰብስክራይብ ማድረግ ተቀላቀሉ። ነባሮቹ እንደተለመደው ሼር ላይክ በማድረግ አበረታቱኝ። አብረን ወደፊት ማለት ነው። ዛሬም እንግዲህ በአዲስ ቪዲዮ ከች ብያለሁ። እሱም እና አብርሽ እና ሩታ ነው ማለት ነው። እንግዲህ ዛሬ ደግሞ ያው እንኳን ደስ አላችሁ የሩታና የአብርሽ አድናቂዎች እንኳን ደስ አላችሁ ለማለት እወዳለሁ። ጋሼ ያው ሩታንና አብርሽን ለማስታረቅ መጥቷል ማለት ነው። ኢሳቅም ያለውን እውነት ተናግሯል። ዳኒም ቀርቧል ማለት ነው። በጣም ደስ ይለናል። አብራችሁ ስትሆኑ አብራችሁ እንደ መጀመራችሁ ስትኖሩ ነው በጣም ደስ የሚለንና ኢንሻአላህ ታርቃችሁ አንድ ላይ ስትሆኑ አንድ ላይ ሆናችሁ ስትመጡ በጣም ደስ ይለናል። እንጠብቃችኋለን አንድ ላይ እንደምትመጡ ማለት ነው። አንዴ ከዳኒ አንዴ ከኢሳቅ እንደዚህ መዝለል ሳይሆን ሁለቱ ጥንዶች አብራቸው ስትመጡ አብራቸው ስትሰሩ ነው ደስ የሚለው ማለት ነው። እናም ኢሳቅ ያለውን እውነታ ተናግሯል ማለት ነው። ሁላቸውም ያው አንድ ሰው ዝም ብሎ ግርግር እንዳለ አይደለም። አባት ፊት ሲደርሱ ኢሳቅም ያው የአብርሽ አባት ጋር ሲደርስ የተናገረው እውነቱን ተናግሯል። እነሱም እንዳሉት የአብርሽ አባት አንተ እንዳየኸው ነገሩ ገብቶክ አይደለም ሳይገባክ ነው እየሰራህ ያለውና አልፈርድብህም ብሎታልና እሱም ደግሞ አይ እኔ እናንተ እንዳሰባችሁት ሰው እንደሚያስበው አይደለም። የሁሉ ሰው አስተሳሰብ በጣም ይለያል። እኔ ያሰብኩት ከሩታ ጋር ያው እሷም የሚወዳት እህቴ ናት። እሷም ደግሞ እንደዚህ ትወደኛለች ወንድሟ ነው ብሏል ማለት ነው። ሌላው ሰው እንደሚያስበው አይደለም ነገሩ። ነገር ግን ከሩታ ጋር ተወያይተን የጀመርነው ከኔ ጋር ስትሆን አብራም እኔ ጋር እንዲመጣ ቀስ በቀስ እንዳስታርቃቸው ነበር የፈለኩት ብሏል። ሰው እንዳሰበው አይደለም እኔ ያሰብኩት። በቃ የምወዳት እህቴ ናት የምትወደኝ ወንድሟ ነኝ ብሎ ለጋሼ ነገረው ማለት ነው። ጋሼ እንደዚህ ሲነግረ በጣም ነው የመረቁት። ያለውን እውነት ነገር ሲያወራ ዳኒም እንግዲህ እንዳጠፋ ባለፈው ግርግር አጥፍቻለሁ ብሎ ጋሼን ይቅርታ ጠይቋል ማለት ነው። ማሻአላ በጣም ደስ ይላል። አንድ ሰው እንግዲህ የተጣላን ሰው ለማስታረቅ እንደዚህ ደፋ ቀና ማለት ያለውን እውነታ መናገር በጣም ጥሩ ነው። በነገራችን ላይ አንድ ሰው ሲጣላ ሴት ልጅ ነገር ወዲህ የምታደርግ ከሆነ ነገሩ ለመበላሸት ምልክት ነው። ወንድ ጋር ሲደርስ ግን ምንም ቢሆን ወንዶች አርቆ ስለሚያስቡ ከሴቶች ስለሚሻሉ ያስታርቃሉ ማለት ነው። ያው ኢሳቅ ያደረገው ነገር በጣም አስደናቂ ነገር ነው። ሩታን ከራሱ አድርጎ አብርሽ እሱ ጋር ሲመጣ ደግሞ ከአብርሽ ጋር ለማስታረቅ ነው ያሰብኩት እንጂ ሰው እንዳሰበን አይደለንም። የሰው አመለካከቱም አስተሳሰብም እና የሁሉም ሰው ይለያል። ስለዛ ሰው እንዳሰበን አይደለንም። እኔ ያሰብኩትም መጀመሪያም ያው ሩታ እንደተጣሉ አውቄያለሁ። ቀስ በቀስ እንግዲህ ሩታን በራሴ አድርጌ ከአብርሽ ጋር ለማስታረቅ ነበር ሀሳቤ ብሏል። ማሻአላህ ተባረከላ በጣም ደስ የሚል ሀሳብ ነው። ለምሳሌ ሳይቀርባት አስታርቀሻለሁ ቢላት ምናልባት እሺ ላትል ስለምትችል እሱ ያደረገው ምንድነው ቀስ በቀስ በራሱ አድርጎ ከአብርሽ ጋር እንድትታረቅ ለማድረግ ነው የኢሳቅ ሀሳብ። በጣም የሚመች በጣም ጥሩ ሀሳብ ነው። ጋሼም በጣም መርቆታል። ደስ ይላል ማለት ነው። እና ሁላችንም እንደሰማነው አብርሽን በጣም ነው የተቆጡት። ያደረከው ነገር ልክ አይደለም ብሏልና ለካ አያችሁ በዚህ ጊዜ ህፃን አይል ሽማግሌ አይል
ሁሉም ሰው ሶሻል ሚዲያ ይከታተላል ማለት ነው። እናንተ ውጭ ሀገር ሆናችሁ ያዙኝ ሊቀቁኝ ብላችሁ በቲክቶክ የምታብዱ ማለት ነው። እንደዚህ እንደ አብርሽ አባት ቁጭ ብሎ በኢንተርኔት አይቶ ጎዳችሁ እንዳይፈላ ቤተሰብ የሌላችሁ እስከሚመስል ድረስ በቲክቶክ አንዳንድ ወንዶችም ሆነ ሴቶችም ግሩፕ ላይ ተሰብስባችሁ የምታወሩት ነገር እያንዳንዱ እንግዲህ ኢትዮጵያ ደርሶ እንደዚህ መታየቱ አይቀርምና የአብርሽ አባት እንደተቆጡት ለምን እንደተቆጡት ያደረከው ነገር ሁሉንም ጥሩ አይደለም፣ ተው ተመለስ ብሎታል። እንደውም ወደ የድሮ ታሪካቸውን እያስታወሱት ነው። እንደዚህ ዝም ብለህ አይደለም ያደግከው፣ እኛ ለእናንተ ስንል ተርበናል፣ ተጠምተናል እናንተን ለማሳደግ። ስለዛ ወደ ኋላ ቢያስታውሳችሁ አትችሉትም፣ ከአቅማችሁ በላይ ነው። ስለዛ ከመሬት ዝም ብለህ እንጨት አይደለህም የበቀልከው። እኔ ተርቤያለሁ፣ ተጠምቻለሁ እናንተን ለማሳደግ። እናታችሁም ተሪባለች፣ ተጠምታለች እናንተን ለማሳደግ ብሎታል ማለት ነው። ያ እንደዛ ብሎ የሚመክሩት ምንድን ነው? አብርሃም እንደፈለገ እንዳመጣለት እንደፈለገ እየሆነ ስላለ ነው እንደዛ አሉት። እንደዚህ ጥሩ መካሪ ድሮን የሚያስታውስ አባት ኑረን። አባት ጋሻ ነው ከምር ማለት ነው። አባት ለሁሉም ነገር ጋሻ ነው። የልጃቸውን እንትን አልደበቁም። ያለበትን ጥፋት ግልጽ ነግሯል ማለት ነው። ይህንንም ሊያስታውሱት የፈለጉት በቃ የሆነ ነገር ስላገኙበት ነው። እንደዚህ አይደለም እንጨት አይደለም የበቀልከው ሰው ልጅ ነህ። ለእናንተ ስል ብዙ መስዋዕትነቴን ከፍያለሁ፣ ተርቤያለሁ፣ ተጠምቻለሁ የሚለውን ደርሷል ማለት ነው። እውነት ነው። አንዳንዴ ያደግንበት የኖርንበት መርሳት ተገቢ አይደለም። እኛን ለማሳደግ እናቶች አባቶች ብዙ መስዋዕትነት ከፍሎ ተርቦ ተጠምቶ ሊያሳድጉን እንችላለን። እኛ ግን በቃ ዝም ብለን በቃ በተመቻቸ ኖሮ እንዳደገ ይመስል የነበርንበትን የምንረሳ አጋጣሚ አለና በቃ የዛሬውን እንጂ ትላንትና ያለፈውን አለፈ ብለን የምናስበው ልጆች አለንና ጋሽዬ እናውቃለን። እናቶች ለልጅ አባት ለልጁ ምን ያክል መስዋዕትነት እንደሚከፍል ምን ያክል እናትን መስዋዕትነት እንደሚከፍሉ እናውቃለን። ያንን ደግሞ መረሳት የለበትም። ለልጃችሁ በሚዲያ ስለመከራችሁ እናመሰግናለን። ምክንያቱም ልጃችሁን ብቻ አይደለም የመከራችሁት፣ ሌላውም መማር የሚፈልግ ይማራልና ሽማግሌ ይኖር ከምር ማለት ነው። ሽማግሌ ሲኖር ያስታውሰናል። አንዳንዴ እኛ ወጣትነትን በቃ አላለን ወጣትነት ስለሚወስድን የነበርንበትን ድሮ ያሳለፉት እናት አባት እኛን ለማሳደግ ምን ያክል መስዋዕትነት እንደከፈሉ አይገባንም። እና ዛሬ በቃ በአዝናት ነገር ምንኩራራ ያዙ እንዲቀቁኝ የምንል ከሆነ በጣም ከባድ ነውና ጋሼ የተናገሩት ነገር እኔ ከምር ወላሂ በጣም ተመችቶኛል ማለት ነው። የኛ አባት እናቶች ልጆቻቸውን ለማሳደግ ተጠምቶ ተረብቶ ብዙ ለፍቶ ደክሞ ያደርሱናል። እኛ ወይ አጋጣሚ የሆነ ስራ አግኝተን ወይ መንግስት ሰራተኛ ሆነን ያንን ነገር የምንረሳ ከሆነ በጣም ከባድ ነውና መረሳትም የሌለበት ነው። ትላንትና ያለፈውን ህይወት ትላንትና የኔ አባት እናት በምን ሁኔታ ነበሩ፣ ነገስ ምን ሊሆን ይችላለሁ የሚለውን ማስታወስ ግድላው ነውና ለጊዜው የሆነ ትንሽ የፍንጭ ነገር ሲገኝ ያዙ እንዲቀቁኝ ብሎ መዝለሉ ተገቢ እንዳልሆነ ከአብርሽ አባት ከጋሼ ተምረናል። ጋሼ ረጅም እድሜና ከሙሉ ጤና ጋር ይስጣችሁ ከመር ማለት ነው። ይህን ምክር ስላሰጣችሁን ለልጃችሁ ብቻ ሳይሆን ለአንዳንድ ለያዙ እንዲቀቁኝ ለሚሉ ያደጉበትን ትላንትና ነበሩበትን ለሚረሱ ሰዎች በጣም ትምህርት ነው። በጣም አስተማሪ ቪዲዮ ነው ብዬ የሚያስቡ ማለት ነው። እናም በቀጣይ ኢንሻአላህ ታርቀናል ብሎ አንድ ላይ መጥቶ የምናይ ሰው አላህ ያደርገን።
በሌላ ቪዲዮ እስከምንገናኝ ድረስ ባላችሁበት ዓለም ዳርቻ አላህ ከክፉ ነገር ይጠብቃችሁ ይጠብቀን። ሰላም ለእናት ሀገራችን ኢትዮጵያ ይሁን። ሰላም አለይኩም ወራህመቱላሂ ወበረካቱ።